በዚህ ሩጥ በዚያ ይሩጥ፣ ዋናው ነገር ገት ኖሮህ አቅም ኖሮህ አቋም ይዘህ ከታገልክ ይህንን በውንብድና የተሞላ ስርዓት በእርግጠኝነት ማሸነፍ የምትችልበት እድል አለ። ሰው የቤንዛይድን ጉዳይ እንግዲህ ተጣርቶ የሚመጣ ከሆነ ማንም ሰው ከሌ ይሙት ከሌ ይዳን ብሎ አይመኝም። እውነት ለመናገር ግን የኤመሬቱ ልዑል ለኢትዮጵያ በጣም እርግማን ሆኖ የከረመ ሰው ነው። ለኢትዮጵያ አይደለም ለአፍሪካ ቀጠና ሰውየው ራዕይ አለኝ ይላል። ኤመሬትን ትልቅ አደርጋታለሁ በቀጠናው ብሎ ያምናል። የሚመራትን ኤመሬት በቀጠናው ትልቅ ለማድረግና የቀይ ባህር ቀጠናን ለመቆጣጠር ግን የኤርትራና የኢትዮጵያ ሕዝብ ደም የሚፋሰሱበት ጦርነት እንዲደገስ ነው እያደረገ ያለው። እነ ጌታቸው ረዳ እነ ጻድቃን ቅጥረኛ አፋር ላይ እንዲያሰለጥኑ እያደረገ ያለው። አብይ አህመድ ሌላ ቅጥረኛ ቤኒሻንጉል ላይ እንዲያሰለጥን አድርጎ ዘላቂ ደም መቃባት ነው እየፈጠረ ያለው። ሶማሊያ አንድም ሳትረጋጋ ሉዓላዊነቷ ብትንትኑ እንዲወጣ ሲሰራ ነው የቆየው። ሱዳን አውዳሚ ጦርነት ተካሂዶ ሱዳን እንድትከፈል ምክንያት የሆነ ገፊ ፖለቲካዊ ሁኔታ ነው እያደረገ ያለው። እነዚህ ሁሉ ሜሶች እየተፈጠሩ ያሉት ኤመሬት ከገልፍ አገራት ጋር የገባችበትን ግብግብ ለማስፈጸም የምታደርገው ጥረት ነው። በዚህ ውስጥ አብይ አህመድ የዚች ኤመሬት የምትባል የበሬ ግንባር የምታክል አገር ገንዘብ ስላላት ብቻ ኢትዮጵያን የምታክል ታላቅ አገር ቅጥረኛ አድርገው፣ ኢትዮጵያን የኤመሬት ቅጥረኛ አድርገው፣ ሰራዊት መመልመያ አድርገው እየሄዱበት ነው የሚገኙት። ትክክል አይደለም የምንለው ይሄንን ነው። ከዚህ ከአውዳሚ ስርዓት ጋር የሚደረግ ማንኛውም ግብግብ አገር የማዳን ሃይማኖት የማዳን ባህል፣ ወግን፣ ማንነትን፣ ስርዓትን የመጠበቅ ጉዳይ ነው የምንልበት ምክንያት ይሄ ነው። ስለዚህ ፈርዘር እንሄድበታለን። በጉዳዩ ላይ በደንብ የምንችለውን ጥናት እናደርጋለን። የምናገኘውን መረጃ ደግሞ ይዘን እንቀርባለን። ይሄንን ይዘን እስካሁን ያነሳነውን ነገር ይዘን እስኪ የአብይ አህመድ አውዳሚ እንቅስቃሴ አሁን ባለው ሁኔታ ምን አይነት መልክ እየያዘ ነው የሚለውን ወደሚያሳየን ነገር ደግሞ እንሸጋገር። በኦሮሚያና በአማራ ክልል ያለው ሁኔታ የአውዳሚ የሆነውን ጦርነት ተከትሎ አንድ የሚገርም ነገር እንንገራችሁ። ሰራዊቱ በእርግጠኛነት የምንነግራችሁ ያለ ማስረጃ እናውራም እየተበተነ ነው ያለው። ኦህዴድ አማራው ከተሰባሰበና አንድነት ከመጣ እንደሚጠናቀቅ እንደሚያበቃለት አውቋል። በአማራ ትግል ባለፉት ጊዜያቶች በነበሩ ሂደቶች ውስጥ በአንድም በሌላ መልኩ አንድም አማራው እንደ አማራ ተደራጅቶ ለመታገል የተነሳበት ጊዜ አጭር መሆኑ፣ ሁለትም ገና በቂ ልምድ ያላካበተ የትግል ጅማሮ በመሆኑ፣ ሶስትም ወደ ትግሉ የተቀላቀሉ አካላት በተለያየ ኢንተረስት ውስጥ ያለፉ በመሆናቸው በአንድ በኩል አገዛዙ ኢንፍልትሬት አድርገው እንዲገቡ በቅጥረኝነት የላካቸው አካላት ተጃምለው የተቀላቀሉ በመሆኑ፣ በሌላ በኩል የትግል ጽናት ያጡትን በገንዘብ እየመለመለ አንድነት እንዳይመጣ ሲሰራ መቆየቱ፣ እነዚህን ሁላ ማንሳት እንችላለን። በሌላ በኩል ጎጠኝነት አማራውን አከርካሪ ሰብሮ ለመበታተን ይረዳል ብሎ የብአዴን ቅጥረኛ ጎጥ ላይ የተንጠለጠሉ የአማራ አንገቱ አንድ ነው የሚለውን መፈክር አንገት በመቁረጥ ላይ ትግሉን መና ለማድረግ የሚሰሩ አካላት በቅጥረኝነት የሚንቀሳቀሱበት በመሆኑ፣ በሌላ በኩልስ ለጊዜው ሆይ ሆይታ ሲፈጠርና ሁሉም ወደ ጫካ በሚወጣበት ሁሉም ስርዓቱን እታገላለሁ በሚሉበት ፋኖነት በደመቀበት ሰዓት ዓላማውንም በውል ሳይረዳ እንደው የሁለት ወር እንቅስቃሴ መስሎት ዘሎ የገባ ግን በኋላ የተራዘመ ሲሆን ብርክ የያዘው አንድም በተለያየ ወንጀል የሚፈለግ ወይ ኑሮውን ማሸነፍ ያቃተው ይሄ ሁኔታ ሲፈጠር ተተልትሎ የገባ አለ።
ይሄ ሁሉ በትግሉ ሂደት ውስጥ ፈተና ነው። እነዚህን ውስብስብ ፈተናዎች አልፎ ሻለቃ፣ ብርጌድ፣ ክፍለ ጦር፣ ኮር፣ እዝ ምናምን ብሎ ድርጅት ለማምጣት የሚደረግ ጥረት በየእርከኑ ተመሳሳይ ፈተናዎች እየገጠሙ ስቃይ ነበር የነበረው። እነዚህ ሁሉ ምክንያቶች አሉ። እያንዳንዱን ክፍተት ተጠቅመው አማራ ድርጅት እንዳይኖረው፣ አማራ መሪ እንዳይወጣለት ለማድረግ በየእርከኑ ያሉ መሪዎች በየጊዜው እንደ ሰው የሚሳሳቷቸውን ለቅሞ በማደራጀት አገዛዙ ያልፈተነው ያላወረደው ፈተና የለም። እንደምታውቁት በሁለት ሰዎች መካከል ሲፈልግ ከተለያዩ ቃለምልሶች የተወሰዱ ድምፆቻቸውን ቀጣጥሎ እከሌና እከሌ የተወያዩት ብሎ ይለቃል። እንደ ግሪሳ ይጫጫሃል። እከሌ የሚባለው ፋኖ እከሌ የሚባለውን አወገዘ፣ እከሌ የሚባለው መሪ በከሌ ጉዳይ እንዲተናገር የሚል አንዳንድ ጊዜም ገፋ አድርጎ በትክክል ከስሌት ይልቅ ስሜት ሲቀድምባቸው ደግሞ በየሚዲያው ወጥተው የሆነ ነገር ይናገሩና ያ የሜስ ምክንያት ይሆናል። ሌላስ በዲያስፖራ ተቀምጠው ምሳችንን በላብን የሚሉ በዲያስፖራ ተቀምጠው ኑሯቸውን በትግሉ ሂደት ላይ የጋገሩ አንድነት፣ መተባበር፣ በጋራ መቆም ሲመጣ ስፍራ የለንም ብለው የሚያምኑ ይሄ ትግል ተበታትኖ እነሱ አንዱ አሸጥ ላይ የሆነ አካል ተወካይ የሚል ስም ተሰጥቷቸው መኖር የሚፈልጉ በድርጅትና በግለሰብ ጀርባ ላይ እንደ መሽገር ተጣብቀው የከሌ ተወካይ መባልን የሚፈልጉ የአማራ ትግል በማሸነፉ ጉዳይ ሳይሆን ይሄ የህልውና ትግል ዳር በመድረሱ ጉዳይ ሳይሆን የነሱ ተወካይ መባል የሚያሳስባቸው ቀላል አይደሉ። ይሄ ትግል በብዙ መልኩ ተፈትኗል፣ እየተፈተነ ነው ገና ያለው። አብይ አህመድና ቡድኑ ይሄንን ሁኔታ እነዚህን ውክነሶች እነዚህን በትግል ሂደት ውስጥ ያጋጠሙ ችግሮች በሚገባ ካፒታላይዝ አድርጎ ለመጠቀም እናገኘው ተሻገርና ቡድኑን በደንብ ተጠቅሞበታል። የዝናሽ ታያቸውን መስመር በደንብ ተጠቅሞበታል። በነ ተመስገን ጥሩነህ በኩል አማራውን እያስወገዘ እንደ ህዝብ ይሄ ቅድም የፈነጨው ፓስተር ብቻ አይደለም፣ ይሄንን ሲሄድበት ነበር። አማራውን እርስ በርስ ደም ለማቀባት ሚሊሻና አድማ ብተና የሚባል ግሳንግስ ከፊት አሰልፎ የጥይት ሲሳይ ያደርገዋል። የብርሃኑ ጁላ ጦር ከጀርባ ይቆማል። ሁለት ሚሊሻ ሲጠበስ ቀኙ አላዙሮ የሚሸሽ ሚሊሻ የተባለው ኃይል ተመከረ። አድማ ብተና የሚባለው ፖሊስ የሚባለው አካል ተመከረ። የኦህዴድን መንበር ለማጽናት 4 ኪሎ ያለውን አገዛዝ ወንበር ለማጽናት ከወንድሞች ጋር ተዋግተህ የምትሞትበት አሟሟት የውሻ ሞት ነው ይቅርብህ ተባለ። እምቢ ብሎ ተዋጋ። የቴዎድሮስ ምድር ጎንደር እሳቱን አፈጀችው። ሰሞኑን ለበለበው ይህንን ቅጥረኛ በሙሉ እንደገና ዞር ተደብሎ እድል ተሰጠው። እጅ ሰጥተህ በሰላም ከህዝብ ጋር ተቀላቀል። አሁንም ምህረት፣ አሁንም በተስፋ ግድ የለም የወንድማማቾች መጋደል ይቁም ተብሎ ተነገረው። ይህ አካል ይህንን ለመስማት ይህን ለመቀበል ዝግጁ ሳይሆን ቀርቶ እየተንጋጋ እንደ ግሪሳ በገዛ ህዝቡ ላይ ሲዘምት የነበረ የብርሃኑ ጁላ ሰራዊት ሹልክ ብሎ ሲወጣ ሳይነግረው ውልቅ አለ። አያምነውማ። ለምን አትነግሯቸውም ሲባል ቢነገራቸው መረጃውን ለፋኖ ሰጥተው መከላከያው ሲወጣ መንገድ ላይ ያስፈጁት ነበር አሉ። ተመልከቱ። ሞት 2-3 ሞት እኮ ነው የሚሞተው ሚሊሻ። አንድ ሞት እኮ አይደለም። ሰው መከላከያ የሚባለው አካል ስለማናምነው ጠቁሞ ስለሚያስመታም ብሎ ትቶት ሄደ። ትቶት ከሄደ በኋላ ብልጡ እጅ ወደ ላይ ብሎ ከህዝብ ተቀላቀለ። እምቢ ብሎ የፎገላ ነበረ። ቅንድቡን እየተላቸ በየጢሻው ወደቀ። እግሬ አውጭኝ ያላለ ከደቡብ ጎንደር ተነስቶ ባህር ዳር ሰማዕታት ሐውልት ከደቡብ ተነስቶ ባህር ዳር የገባ አባይ ማዶ
የሰማዕታት ሐውልት የምናምን ሐውልት የሚባል አለ አይደል? እንደምታውቁት አባይ ማዶ ባህር ዳር እዛ ሄዶ መሸገ። ወደ ስንት የሚጠጋው? ወደ 500 የሚጠጋው። ይሄ 500 አካባቢ የሚጠጋ ከዛ የሸሸ ሚሊሻ ድማ በተና ወዘተረፈ መጨረሻ ላይ እጣ ፈንታው ምን ሆነ? ተመልከቱ እንዴት እንደሚዋረድ እዩት። 135 አድማ በተና፣ 144 ሚሊሻ፣ 49 መደበኛ ፖሊስ መሳሪያን አውርድ ተብሎ መሳሪያውን ካወረደ በኋላ እየተላጨ ወደ ወህኒ ቤት ገባ። በጠርሙስ እየላጩ አስገቡት። ይበለው ማን ያዝንለታል? ወንድሞቹ እዛው እጅ ሰጥተው ከህዝብ ጋር ሲቀላቀሉ በክብር ተቀብለዋቸው ወደ ቤት እንሂድ ያሉትን ወደ ቤታቸው ተሸኝተዋል። አንተ ጋር እንታገላለን ያሉት ከህዝብ ጋር ተቀላቅለዋል። ከአማራ ፋኖ ብሔራዊ ንቅናቄ ጋር ተቀላቅለዋል። እናረጋ ከበደን ደጅ ለመጥናት ከደቡብ ጎንደር ሩጦ አባይ ማዶ የገባውን ባህር ዳር የገባውን ግን በጠርሙስ እየላጩ ወደ ወህኒ ቤት አወረዱት። እስኪ እንደው በጥቂቱ እዛ የነበረው ሚሊሻ ሲማረክ የቆየው ሚሊሻ ባልተገባ መንገድ ከወንድሙ ጋር ደም ለመፋሰስ ተሰልፎ የነበረው ሚሊሻ የአማራ ፋኖ ብሔራዊ ንቅናቄ አንድነት ሁልጊዜም ኃይል ነው። የጎደለ ሙላ፣ ያነሰው እንዴ የተጣመመ ካለ እንዲቃና፣ የጎበጠ ካለ እንዲቀና፣ የጎደለ ካለ እንዲሞላ በማድረግ አንድነቱን ታጠናክራለህ እንጂ አንድነት ተፈጠረ ሲባል ለምን ብርክ ይዘሃል ስንል የነበረው አንድ በመሆን እየተገኘ ያለውን ድል ማስቀጠል የምትችለው የበለጠ አንድነትን በማጠናከር እንጂ በመከፋፈልና በመበታተን አይደለም ስንል የቆየ ነው። በምክንያት ነው። እስኪ ይህንን እንመልከት። እስኪ ጥቂት እናዳምጣቸው። ሙያህን ተናገር። ሚኒሻ ነህ? መከላከያ ነህ? አድማ ብተና ነህ? ጮክ ብለህ ሚኒሻ ማን? እሺ በዛው ጸጋው ስንት ዓመት በሚኒሻ አገልግለሃል? 1 ወር። እና ወደ ሚኒሻ ያስገባህ ያነሳሳህ ነገር ምንድን ነበር? ነገር የለም። በየትኛው ውጊያ ተማረክ? ጋይንት። ፋኖ ከማረከ በኋላ ያሳድረብህ ተጽዕኖ አለ? አሪፍ ነው። አጠቃላይ የምታስተላልፈው መልእክት አለህ ለፋኖ፣ ለአማራ ህዝብ? አሁን ዛሬ ያለው መረጃ እንደሚያመለክተው መከላከያ የሚባለው ኃይል የብርሃኑ ጁላ ጦር እየተሰበሰበ በትግራይ አቅጣጫ ወደ ኤርትራ አቅጣጫ በሚያመራበት በዚህ ወቅት በአርሲ ዞን ዝዋይ ዲግዳ ወረዳ በርካታ እነዚህ አሁን ቀደም ሲል ያያቸዋቸው መከላከያውን ይተካሉ ተብለው ስምሪት የተሰጣቸው የሚሊሻ ኃይሎች በጃልማሮ ኦነግ እየረገፈ ያለ ነው። ይህ በሙሉ አረንጓዴ ለባሽ የጃልማሮ የሚመራው ኦነግ ወይም አባዎ የሚባለው ጦር ከዚህ የሽመልስ አብዲሳ ጦር ጋር እየገጠመ ነው ያለው እና በርከት ያለ ሚሊሻ እየረገፈ ነው፣ እየተበተነ ነው። የተወሰነው ኃይል እጅ እየሰጠ ከጃልማሮ ኦነግ ጋር እየተቀላቀለ ነው የሚገኘው። ምዕራብ ጉጂ ዞን ገላና ወረዳ የኮምቦልቻ ከተማ አስተዳደር ኮምቦልቻ ከተማ አስተዳደሯ ገብቶ የኦነግ የነ ጃልማሮ ጦር በጣም የሚገርም ድል አግኝቶ መውጣቱ ተነግሯል። ኦፕሬሽን በመስራት ረገድ ተመሳሳዩን ወደ አማራ ክልል ነው። ባለፈው ደብረ ታቦር ላይ በርከት ያለ ድል የተገኘበት የፖለቲካም ወታደራዊ ድልም በማግኘት በተለይ በዋነኛነት በልዩ ኦፕሬሽን ያገዛዙ የጦር መሳሪያ ካምፕ በሙሉ በቁጥጥር ስር ውሎ አካባቢው ላይ ያለ የፋኖ ኃይል የትጥቅ ችግሩን የፈታበት እና በገፍ የታጠቀበትን ድል ያገኘበት ነው። ይሄ ብቻ አይደለም።
በእስር ቤት ታጉረው የነበሩ የህሊና እስረኞች ነፃ እንዲወጡ የተደረገበትም ነው። እንደምታውቁት ትላንት እሁድ ወረታ እንግዲህ ከቀሩት 2-3 ከተማዎች መካከል ወረታ ያለው ኃይል በሙሉ አደራጅቶ የነበረ ወረታ ላይ ነው። ወደ ደብረ ታቦር መልሶ ማጥቃት አድርጎ ለመምጣት ወረታ ያለውን ኃይል ወደ ደብረ ታቦር ቀንሶ ሲያንቀሳቅስ ደግሞ በወረታ አቅጣጫ ጥቃት በማድረግ ወረታ ከባህር ዳር 60 ኪሎ ሜትር ገደማ ርቀት ላይ ማለት ነው። በጎንደርና በባህር ዳር መካከል ናት ወረታ። ትላንት እልህ አስጨራሽ ውጊያ በወረታ ተካሂዷል። በዚህ እልህ አስጨራሽ በሆነ ውጊያ ዋናው መስመር ከጎንደር ባህር ዳር የሚሄድ መንገድ ተዘግቶ ነው ውጊያ ሲካሄድ የነበረው። የከተማው ፖሊስ መምሪያ፣ የፎገራ ወረዳ አስተዳደር የተጠና ኦፕሬሽን ተሰርቶባቸው የግፍ እስረኞች ተለቀዋል። ልክ እንደ ደብረ ታቦር ሁሉ የመሳሪያ መጋዘኖች በሙሉ ተከፍተው እዛ ያለው ኃይል ኦፕሬሽን ሊሰራ የሄደበትን ዓላማ አሳክቶ ከተከማቹ ህዝብ እንዲያልቅባቸው ከተዘጋጁ የመሳሪያ መጋዘኖች አብዛኛውን የነበረውን ከመጋዘን አራግፈው የመውሰድ የቻሉበትና ህዝባቸውን በዚያ መሳሪያ እንዳያልቅ እንዳይጠቃ ለመከላከል የቻሉበት ሁኔታ ተፈጥሯል። እነ ሽመልስ አብዲሳ ቀደም ሲል እንዳልኳችሁ በኦሮሚያ የኮምቦልቻ ከተማ አስተዳደር ላይ በተፈጸመ ኦፕሬሽን እስረኛ የኦነግ ጦር አስፈትቷል። ልክ ወረታ እንደተፈጸመ ሁሉ ለጥቃት ኢላማ ያደረጓቸውን ደግሞ በስኬት ማጠናቀቃቸውን ገልጸዋል። ከሞጆ እስከ ሐዋሳ ድረስ ያለው ዋናው የፍጥነት መንገድ በግራና በቀኝ አሁን የጃልማሮ ወታደር የሚንጎባለልበት ሆኗል። እነ ሽመልስ አብዲሳ ብርክ ይዟቸዋል፣ ሰራዊት እየተበተነ ስለሆነ። በርዕሰ ጉዳይ እንደተቀመጠው በአማራና በኦሮሚያ ክልል የገጠመው የሰራዊት መፍረስ ጉዳይ በአንድ በኩል የሚማረክ በሌላ በኩል ራሱ እየፈረሰ የሚሄድ መከላከያውን አሁን ይሄ የሙከራ ነው። መከላከያውን እዛ ትግራይ ጋር ወስዶ አድማ ብተናና ሚሊሻ የሚባለው ኃይል ይሄንን መጠበቅ ይቻላል። በነገራችን ላይ መከላከያ የሚሉት መሳሪያ በመታጠቅ ረገድ አንድ አይነት ነው። የኦሮሚያ ልዩ ኃይል አሁን የምትሉት ይሄ አድማ ብተና ምናምን የምትሉት ልብሱ ነው እንጂ የሚለየው መከላከያ ማለት ነው። ፓራሌሊ ከመከላከያ እኩል የታጠቀ ነው። ነገር ግን ክልሉ ላይ ያለው የሚሊሻ የአድማ ብተና ምናምን ልብስ ለብሶ ሚሊሻ እንዲባል ነው። አትሊስት ኦሮሚያ ላይ ሚሊሻውን እዩት። ቀደም ሲል አሳይተናቸዋል። ኦሮሚያ ላይ ያለው ሚሊሻ ዩኒፎርሙን አሳይተናቸዋል አይደል? አሁን ጥንቅቅ ያለ ዩኒፎርም የለበሰ ምናምን ነው። የመዋጋት ሞራል የሌለው ነው ምናምን፣ እሱ የታወቀ ነገር ነው። አቅሙም ሞራሉም የለውም በመዋጋት ረገድ። አትሊስት ግን የለበሰውን አይታችኋል። የአማራ ሚሊሻዎችን ደግሞ አሳየናችሁ። እስቲ ፍረዱ። የአማራ ሚሊሻን አይታችኋል? የለበሱት ብርድ የሚከላከሉበት ፎጣ ጠምጥመው አይታችሁታል ሚሊሻውን። የኦሮሚያ ሚሊሻ ከአማራ ሚሊሻ ጋር በዩኒፎርም እና በአደረጃጀት እንኳን እንዴት የተለያየ ሰማይና ምድር እንደሆነ በጣም በሚያሳዝን ሁኔታ በንጽጽር ልታዩት ትችላላችሁ። ቀደም ሲልም አይታችሁታል። ይሄ ለሽመልስ አብዲሳ እየሄደ የሚሞት ሚሊሻ ምን ፍለጋ ምን አግኝቶ ምን ለማግኘት ሄዶ ይዋጋል? ይብዛም ይነስም የመዋጋት አቅም ይኑረው አይኑረው ኮዝ የለውም። ግን ይሄ ሚሊሻ የሚባለው ሰራዊት ነው። የአማራ ሚሊሻዎችን ቀድሜ አሳይቻቸዋል። ቢያንስ እነዚህ ወጥ የሆነ ዩኒፎርም ለብሰው ቢያንስ የሚለዩበት ዩኒፎርም ተሰጥቷቸው ነው። በዚህ አዘር ሳይድ የአማራ ሚሊሻ ግን
ቅድም ኢንተርቪው ሲሰጡ የነበሩት ያያችኋቸው በጣም እጅግ በሚያሳዝን ሁኔታ ለብርሃኑ ጁላ ሰራዊት ሲባል ለነሽመልስ አብዲሳ ስልጣን ሲባል የኦሮሞ ሚሊሻ ይሄ ነው። ከዛ የአማራ ሚሊሻ እናመጣዋለን ምስሉን። የኦሮሞ ሚሊሻ ሌላ ነው፣ የአማራ ሚሊሻ ሌላ ነው። የአማራ ሚሊሻና በኦሮሞ ሚሊሻ መካከል ያለውን ልዩነት እሱን ነው እንድታዩት